የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ። 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው። እስካሁን ማደግ ያቅታቸዋል። ለምን? ቢካዝ መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። በማን በለጠኝ፣ ማን እንዲያረገኝ ከእግዚአብሔር ሐሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሐሳቦች አሉ፣ ማአት ሚሊዮን ሐሳቦች አሉ። ሀብታም የምትሆንበት ታዋቂ የምትሆንበት ማአት ሚሊዮኖች አሉ። አልቅም ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው፣ ወንፊት ነው የሚባለው፣ ይዘሽ ሄደሽ ውሃ ብትገለብጪ ያልቃል? አይንቀሳቀስም ሁላ። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ? ትልቁ ሚስጥር እሱ ነው። አረ በስመ አብ። ነፃነት ውስጥ ገበያለሽ ባክ፣ ፈታ ነው በቃ ባርኩትሽ፣ የሚያምር ባርኩት። በገንዘብ ብቲ በታዋቂ አዶናይ አሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመንና እሱ መደገፍ ይኖርብኛል። ልቤ እየነገረኝ እያለ ግን ቢበልጠኝ ዋት የስቃይ አስተሳሰብ። እስኪ ደግፈው ይውጣ። እሱም ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው? ደስ ሲል አሪፍ ነገር ነው ታስበው። በጣም እንዴ ደስማ የእንጀራ ነገር ሆነብንና ኑሯችን መሮጥ ብቻ ሆነ። ጠዋት ከእንቅልፋችን ሳነቃ ወይኔ ስራ ረፈደብኝ ብለን በስነ ስርዓት እንኳን ሳንጸልይ ቁርሳችን ተረጋግተን ሳንበላ ቤቱን በርግደን እንወጣለን። ከዛ ደግሞ ሳንወድ ጸባያቸው ከኛ ጋር ማይስማሙ ሰዎች ጋር ተቀላቅለን ለመስራት እንገደዳለን። ሰዎች ያበሳጩናል። ይሄን ሁሉ መከራ አይተን ያመጣናት ብር ደግሞ ከምግብና ቤት ኪራይ አልፋ ለምንም አትሆንም። ይሄን ህይወት ለአንድ ቀን ብቻ ሳይሆን ለብዙ ጊዜ ኖረናል። ከዛ አልሞላ ሲለን ፈጣሪያችን ጋር ቀን በቀን እናማራለን። ቲክቶክ እየገባን ህይወታችን፣ መልካችን፣ ሰውነታችን፣ ጸጉራችን ከሌሎች ሰዎች ጋር እያወዳደርን ራሳችን ዝቅ እናደርጋለን። ከዛ ምን አድርጌ ነው እንደዚህ ቀን በቀን ምቀጣው እያል ፈጣሪያችንን እናማራለን። ግን በዚህ ሁሉ የኑሮ ጫጫታ አንድ ነገር ረስተናል፣ እግዚአብሔርን ማመስገን። በደቂቃ ከዓለማችን ከ100 ሰው በላይ ይሞታል። በቀን ከ14,000 በላይ የመኪና አደጋ ያጋጥማል። ከ25,000 በላይ ሰው በረሃብ ይሞታል። በሰላም ወጥተን በሰላም መግባታችን ለራሱ ለፈጣሪ ማመስገን አለብን። ንጹህ ውሃ መጠጣታችን ለራሱ ትልቅ ትዕድልት ነው። ያንተን ህይወት ለማግኘት ህይወታቸውን የሚሰጡ ብዙ ሰዎች አሉ። ግን ከኔ የባሰ ህይወት አለና ባለሁበት ፈጣሪን እያመሰገንኩኝ እኖራለሁ ምትል ከሆነ ተሳስታችኋል። ነገ የበለጠ ሰው ለመሆን ማትሞክሩ ማጥሩ ከሆነ እድሜ ልካችሁን ከሰው ተቀጥራችሁ ከሰው ጋር እየተጨቃጨቃችሁ ከሰው ከማትፈልጉ ሰው እየሰራችሁ እድሜ ልካችሁን ትኖራላችሁ። የፈለጋችሁን የውስጣችሁን ልባችሁን የተመኘውን ነገር መርጣችሁ አትሰሩም። ለዚህ 3 ወራት ጂም ቀን በቀን ከሄዳችሁ ከ3 ወር በኋላ አሁን ካላችሁበት ሰውነት የበለጠ ትሆናላችሁ። ጤናችሁ የተሳሳለ ይሆናል። ለቀጣይ 3 ወራቶች ስፖርት ሳሰሩ መጠጥ እየጠጣችሁ ካደራችሁ ደግሞ ከ3 ወር በኋላ የዘራችሁትን ታጥዳላችሁ ማለት ነው። ዋነኛው ነገር እግዚአብሔርን ማመስገን እንዳንረሳ። ምግብ ካለን ንጹህ ውሃ ካለን ይበቃናል። ቤት ካለን ምተኛበት ይበቃናል። ግን እነዚህ ነገሮችን ተቀብለን ለዘላለም ለመኖር ካሰብን ግን ተሳስተናል። እነዚህ ነገሮችን ለምስጋና አመሰግናለሁ እግዚአብሔር ሆይ እነዚህ ነገሮች ስለሰጠኝ በጣም አመሰግናለሁ። ግን ለቀጣይ የበለጠ ሰው መሆን ፈልጋለሁ። ሰዎች መርዳት ፈልጋለሁ። ሐኪም ሆኜ ሰዎች ማዳን ፈልጋለሁ። ኢንጂነር ሆኜ ቢልዲንጎችን መስራት ፈልጋለሁ። ሙቪ አክተር ሆኜ ሰዎችን ኢንተርቴን ማድረግ ፈልጋለሁ። የፈለጋችሁትን መሆን ትችላላችሁ። ስለዚህ እንሞክር ብቻ፣ ልባችን ያለንን እንመራ። ሰዎችን ሳንፈራ እንደዚህ ይሉኛል ሳንል እዚህ ዓለም የተሰጠን ትዕድልት የተሰጠንን ጊፍት ከእግዚአብሔር እንጠቀምበት። እወዳችኋለሁ። አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው? እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት። እኔ እኮ ኢትዮጵያ ምን ታርገህ? ችግሩ አይምሮ ውስጥ ነው ያለው። ራስህን ላለማየት ግን ኢትዮጵያን እየወቀስክ እድሜ ልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላሉ ሀገር ነች። እንደውም ልንገርሻ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ። በጣም ብዙ ስቃይ ያለባት ኢትዮጵያ ነች። በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል። ብዙ በቃ ፕሮብለም ሶልቭ ማድረግ ትችላለህ። እንደውም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው። ኢትዮጵያ ግን ገና ብዙ አሉ። ሰው ኢትዮጵያ እያልክ ጊዜን ስታጠፋ የማይታይ የምትስተው ነገር ምንድነው? እነዛ ስቃዮችን ነው። አንተ ቁጭ ብለህ ያ ስቃይ ምንድነው? ኦኬ ያ ሰውዬ ጧት ሲነሳ ይሆናል አይደለ?
የሚሄድበት መኪና አይወደውም ሊሆን ይችላል ወይም መንገዱም የሚጠቀምበት አይወደውም እንዴት አድርጌ ላስተካክልለት ከዛ መጀመር ትችላለህ